እግዚአብሔር ከንጹዎች ጋር ንጹህ ነው። ለጠማሞች ግን አንተ ተጠምባቸዋለህ ይላል ቃሉ። እግዚአብሔር ፊት ብልጣብልጥ መሆን አንችልም። ምክንያቱም ልክ ጊያዝ ምንም እንዳልሰራና ምንም እንዳላጠፋ ኤልሳ ፊት ሄዶ ሲቆም የት ነበርክ አለው። እውነት ይናገር ይሆን ብሎ የት ነበርክ ሲለው የትም። ከሰረገላ ከቤት ስትወጣ እኮ እያየሁህ ነበር። ሄደ ሰረገላው ላይ ያለውን ሰው ያስወርደ ብር ስትቀበል እያየሁህ ነበር። የት ሆነህ ነው ያየኸኝ? እዚሁ ቁጭ ብዬ ቤቴ ውስጥ ሆኜ እያየሁህ ነበር። ዛሬ የሚያየን እግዚአብሔር አለ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ የእግዚአብሔር አይኖች በምድር ሁሉ ቦታ ላይ ናቸው፣ ክፉንም ደጉንም ይመለከታሉ። ኢየሱስ ጌታ ነው። የሚገርመው ነገር ጊያዝ ለራሱ ብቻ ለምጽ አልወሰደም፣ ለዘሩም ወሰደ። አቤት ለዘሮቻችን ምናከማቸው መርገም እግዚአብሔር ሳይልከን ተላክን ብለን፣ አቤት እግዚአብሔር ሳይሰደን ተሰደድን ብለን የምናመጣው ውድቀት፣ አቤት እግዚአብሔር ሂዱ ሳይለን በሉ ሳይለን ብለን የምናጠፋው ጨለማ፣ የምናመጣው ለምጽ እግዚአብሔር ይጠብቀን። እግዚአብሔር ይጠብቀን። በመጽሐፍ ቅዱስ ላይ ብዙ ሰዎች አሉ እንደዚህ የገጠማቸው እግዚአብሔርን እናታልላለን ሲሉ ወድቀው የቀሩ። ከነሱ ውስጥ ጥቂቱ አንደኛው ጊያዝ፣ ሁለተኛው ደግሞ ሳኦል። እንደምታውቁት ሳኦል እግዚአብሔር አጥፋልኝ ብሎ ላከው አይደለ? የሰባውን ሲያይ ግን ለራሱ አስቀመጠ። ሲጠየቅ ግን ምን አለ? ለእግዚአብሔር መስዋዕትን ሊሰጥ ነው አለ። ኢየሱስ ጌታ ነው። እግዚአብሔር የሚቃጠል መስዋዕት ይልቅ የተሰበረን ልብ ይወዳል። እግዚአብሔር መታዘዝ ይበልጣል ከመስዋዕት ያለው ለዛ ነው። አጥፋልኝ እንጂ ሰዋልኝ መቻልኩ። ከዛም በኋላ ሳኦል ምን ሆነ? ተናቀ። በእግዚአብሔር ፊት ተናቀ። መንግስቱ ተቀደደችበት። ዘፍጥረት ላይ እንደዚሁ አዳምና ሔዋን እግዚአብሔር ፍሬዋን በኤደን ገነት ውስጥ አስቀመጣት። ፍሬዋን ካስቀመጣት በኋላ ይሄን ሁሉ ብሉ፣ እቺን ግን አትብሉ አለ። እነሱ ግን ሰው ደግሞ አትብሉ አትንካ የተባለው ያምረዋል፣ አታድርግ የተባለው ነገር ያደርጋል። ስለዚህ አትብሉ የተባለውን ሄደው በሏት፣ ሞትንም ሞቱ። አያችሁ፣ የሁሉ ነገር ውጤት ያለ መታዘዝ ውጤት ነው። ሞት በአዳም በኩል ገባ፣ ባለ መታዘዝ በኩል። ኢሳይያስ 53 ላይ ደግሞ እስከ ሞት ድረስ በመታዘዙ በኢየሱስ ምክንያት ህይወት ገባ። አያችሁ፣ በመታዘዝ ውስጥ ህይወት አለ።